ሰው ማያደርገው የለም እንደሚያደርጋል እንዴ አይባል ሰው ማያደርገው የለም ይሄ ታሪክ ደግሞ ይደንቃችኋል ታሪኩ የሚጀምረው በዚህ ሰውዬ ነው ኒል ይባላል እድሜው 43 ነው ስራው ደግሞ ዶክተር ነው ስፔሻሊ ደግሞ በደንብ የሚሰራው ቀዶ ህክምና ላይ ነው ኒል ታዲያ ትልቅ ችግር አለበት በቀዶ ህክምና የሰዎችን አካል ለምሳሌ እግራችሁ ከተቆረጠ በአርቲፊሻል እግር ይቀየርላችኋል እሱንም ኒል ነው የሚሰራው ራሱ እና ይሄ ነገር ደግሞ እሱ የሚመኘው ነገር ነው ብዙ ነገር ትመኛላችሁ እሱ እግሩ ተቆርጦ አርቲፊሻል ማስገጠም የሚመኝ ሰው ነው ሰው ለማለት እንኳን ይከብዳል የሆነ ነገር ነው ብቻ ግን ተመኝቶ አልቀረም እንዴት አድርጎ እግሩን ማስቆረጥ እንዳለበት አሰበ መንገድም አገኘ በተጨማሪም ደግሞ እዚህ ጋር ኢንሹራንስ ብርም ለማጭበርበር አሰበ ብዙ አይነት ኢንሹራንስ አለ በአካላችሁ የምትገቡበት ኢንሹራንስ አለ በእጃችሁ በእግራችሁ ሰውነታችሁን ነገር ቢደርስበት የሚከፈላችሁ ኢንሹራንስ እሱንም ለማጭበርበር አሰበ ከዛም እግሩን ለመቁረጥ ድራይ አይስ አዘጋጀ ድራይ አይስ ምን አይመስላችሁ በረዶ ሆኖ ግን አይቀልጥም ቅዝቃዜውም ከምታስቡት በላይ ነው ኖርማል በረዶ አይደለም አንዳንዴ ሰምታችሁ ሊሆን ይችላል ለምሳሌ ኤቨረስት ተራራን ሲወጡ እጃቸው በበረዶ ምክንያት የተቆረጡ አሉ ቅዝቃዜው በቃ ሰውነታቸውን በደን አድርጎት እና ጣቶቻቸው ምናምን የተቆረጠ ምናምን አሉ ሰውነታቸውን ድንዝዝ ነው የሚያደርገው ይሄ ድራይ አይስ እና እሱን አዘጋጀ ቤት ውስጥ ገንዳ ውስጥ በዚህ በኩል ደግሞ ኢንሹራንሱን ጨረሰ እንደሚከፈለው አረጋገጠ እስከሚፈልገው የሚያክል እዚህ ገንዳ ውስጥ ገባ ማለት እግሩ እስከሚቆረጥበት ድረስ ማለት ነው ባንዴም አይደለም እዚህ ድራይ አይስ ውስጥ ለሰዓታት ተቀመጠ የሚገርመው ነገር ደግሞ ቀላል ነገር አይደለም ያማል ግን ህመሙን ቻል አድርጎ የሚጠዘጥዘውን ሁሉም ነገር ቻል አድርጎ ለሰዓታት ቁጭ አለ እዚህ ገንዳ ውስጥ ከዛም እንደሚፈልገው ሲሆንለት አምቡላንስ ጋር ጠራ እግሩም ደነዘዘ በቃ ከጥቅም ውጭ ሆነ አምቡላንስ ግን ሲጠራ እግሬ ተጎዳ ኑ ውሰዱኝ ብሎ ነው አምቡላንሱ መጥቶ ወደ ሆስፒታል ወስዷል ዶክተሮችም ምን ሆነክ ነው ሲሉት ከቤተሰቦቼ ጋር ካምፕ ላደርግ ተራራ ላይ ወጥቼ ነበር ከዛ እግሬ ሳላቀው ኢንፌክት ሆነ ወይም ተመረዘ በምን ሲባል ሰብስስ በሚባል በሽታ ሰብስስ ማለት ምን አይነት በሽታ መሰላችሁ ሰውነታችሁ የራሳችሁን አካል እንደ መጥፎ ወይም ደግሞ ጉዳት እንደሚያደርስበት ነገር ይቃወመዋል አካላችሁን ማለት ነው እና በዚህ ሰዓት ያ ቦዲያችሁ ላይ ሰውነታችሁ ጉዳት ያደርሳል በቃ ሰውነታችሁ እንዴት ነው ይጣላዋል ማለት ነው ያን አካል እንደ ጠላት አይቶት ይከላከለዋል እሱም ደግሞ ይሄን ነገር ለነሱ ያስረዳቸው ሰብስስ ነው ያዘኝ ሲላቸው አው ተራራማ አካባቢ ከሆንክ ብዙ ርቀት በእግር ሄዳል በቃ እግሬን አፌክት አድርጎት ነው የሚሆነው ስለዚህ ያለ አማራጭ ምንድነው ሰውነታችሁ መቼም ቢሆን ለዛ ነገር ስለማይቀበለው ማስወገድ ይወገድ እግር አሉት እሱም በዚህ ወይኔ ጉዴ ፈላ እግሬ ሊቆረጥ ነው ብሎ አዘነ ሲያዩት ማለት ነው ካለ ከውስጡ ግን ያው የሚፈልገው ነገር ነው በዛ ላይ ደግሞ ዶክተሮቹም እሱም ዶክተር እንደሆነ ስለሚያውቁ ብዙ ምርመራ አልወሰዱም በቃ እሱ ያላቸው ነው የተከተሉት ሰብስስ አላቸው እንዳልኳችሁ በሰብስስ ከተያዛችሁ ይቆረጣል በቃ አማራጭ የለውም የሚፈልገውን አገኘ ደስ አለው በውስጡ ወደ ቀዶ ህክምና ገባ ሁለቱንም እግሩን ከጉልበቱ በታች ያለውን አነሱለት ሆስፒታልም ለ2 ወር ከቆየ በኋላ ወደ ቤቱ ላኩት በቃ አሁን ደህና ነህ ብለው ያው እግሩ ተቆርጦ ማለት ነው እሱ ግን ከዚህ በኋላ ነው ድራማውን የሚጀምረው ልክ እንደተጎዳ ሰው ዩቲዩብ ከፍቶ እግር ነበረኝ እግር አጣው እያለ ማውራት ጀመረ በቃ ትኩረትን መሳብ ፈለገ ትኩረት በጣም መሳብ የሚወድ ሰው ነውና ይሄ ደግሞ እንዳሰበው ትኩረትን ማግኘት ጀመረ ትክክለኛውም የሱ ቪዲዮ ይሄን ይመስላል ሲያወራ I'm a vascular surgeon who works in Truro በዚህ በኩል ደግሞ ሄድ ብሎ ለማንም ሳይናገር የኢንሹራንስ ብሩን ወሰደ ብሩም ቀላል ብር አይደለም የወሰደው ወደ 68 ሚሊዮን ብር ይሆናል በዶላር ደግሞ ወደ 460 ምናምን ሺህ ዶላር ይሆናል ግን አግኝቻለሁ ብር ብዙ ብር አለኝ አላለም ከትንሽ ጊዜ በኋላ እንደሚፈልገው ሲመኘው እንደነበረ አርቲፊሻል እግር አስገጠመ ይሄም ትክክለኛ ቪዲዮና ፎቶ ናቸው አርቲፊሻል እግር ካስገጠመ በኋላ የሚገርመው ግን የሚሰራው ድራማ ነው እንደምንም ብዬ በቃ ይኸው በእግሬ ቆሜ ያለው በእግሬ ለመሄድ ከባድ ቢሆንም ግን እየተራመድኩ ነው እየሞከርኩ ነው እያለ ለሰው በከፈተው ዩቲዩብ ይለቃል ሰውም ደግሞ በርታ ጎበዝ ነው የሚለው ያው ይሄ አታስቡትም ማን ያስባል አሁን ከዚህ ሁሉ ቢሊየንስ ፈልጎ እግሩን አስቆረጠ ቢባል ማን ያምናል ከነጨረሹ ነው ማታስቡትና ሁሉም የሱ ደጋፊ ናቸው ወራቶችም አለፉ ወደ 7 ወር 8 ወር ስራ እንዲሰራም ተፈቀደለት ሆስፒታል ውስጥ ተመልሶ ዶክተር እንዲሆን ይሄ እዚህ ጋር የምታዩትም ትክክለኛ ፎቶ አርቲፊሻል እግሩን ለብሶ ከላይ ደግሞ የህክምና ልብሱ ለብሶ አሁን ወደ ስራ መመለሱ የበለጠ አነጋጋሪ ያደረገው ነገሩ እና ወደ ስራ ሲመለስ ሰው ሁሉ በቃ አደነቀው አካል ጉዳተኛ ሆኖ ተስፋ ሳይቆርጥ ወደ ስራው ተመልሶ እየሰራ ምናምን ብለው የበለጠ ኢንተርቪው ላይ ሁሉ ቀርበው ይህ ዓመት ለኔ በጣም ከባድ ነው ግን ተወጣሁት አለ ከራሱ አንደበት ስሙት ይው I think I hit some of the biggest lows I've ever hit
in my life. በነገራችን ላይ የምታያቸው ኢንተርቪዎች ወይም ዜና አቅራቢዎች ቀላል እንዳይመስላችሁ ቢቢሲ ሁሉ ነው የዘገበው ጀግናው ዶክተር ምናምን ብሎ የሆነ ኢንተርቪው ላይ ደግሞ ምን ይላል አሁን እንደ ልቤ መንቀሳቀስ አልችልም እንደ ልቤ ወክ ማድረግ አልችልም ቶሎ ይደክመኛል እና እግርን ስታስቆርጥ በእጅ ወክ አደርጋለሁ ብለህ አስበህ ነው ምን ማለት ነው እንደዚህ የራስ ጥፋት ነው የራስ ችግር ነው እሱ ግን ያው ሰው ያቅማ ማስመሰል አለበት አሪፍ ድራመኛ የሆነ ሰው በ2020 እንደ ፈረንጆች አቆጣጠር ተሸለመ ጭራሽ ማለት ነው እንዴት ካላችሁ ችግሮችን አልፎ የተፈጠረበትን ነገር ተጋፍጦ ከማንም በላይ ጀግና ነው ብለው ሸለሙት 2022 መጣ እንደ ፈረንጆች አቆጣጠር ናሳ ላይ አካል ጉዳተኞች እስካሁን ድረስ ብዙዎች በመንኮራኩር ካፍ